Also breaking today, Deputy Attorney General Todd Blanche announcing the release of millions more files related to Jeffrey Epstein. Jeffrey Epstein በአሜሪካ ታሪክ ውስጥ እጅግ አሳፋሪና አነጋጋሪ ከሆኑት ወንጀለኞች አንዱና ዋናው ነበር ማለት ይቻላል። ስሙ ከዓለም አቀፍ የቪአይፒ ሰዎች ጋራና ከከባድ የወሲብ ወንጀሎች ጋር ተያይዞ በተደጋጋሚ ይጠቀሳል። ከጄፍሪ ኤፕስታይን ጋራ የተያያዙ ሰነዶች በዚህ ወቅት በስፋት ይፋ መደረጋቸው ማንም ሰው ባይረዳውም ዓለምን እያነቃነቀ ይገኛል። ግን እውነታው የሕፃናት ወንዶችና ለአቅመ ሔዋን ያልደረሱ ሴቶችን በጠቅላይ ሚኒስቴሮችና በባለ ሀብቶች መደፈርና መገደል ብቻ አይደለም። የዚህ ሰውዬ ስም ከአያላን ሀገራት እስከ ድሃ ሀገራት ብሎም እስከኛዋ ኢትዮጵያ ከንጉስ እስከ ተራሎሌ ከቆነጃጂት ኮረዳ ሴቶች እስከ ሕፃናት ከዘፋኝ እስከ ፊልም አክተር ከኢኮኖሚ እስከ ፖለቲካ ዓለምን ዘውሯል። ድብቁ ሴራ ግን ምንድነው? የዘትሩዝ ሚዲያ ቤተሰቦች ዛሬ በትሩዝ ማህደር ውስጥ በጥልቀት አንድ ታሪክ እናስቃኛቸዋለን። ዓለምን ያንቀጠቀጠው የጄፍሪ ኤፕስታይን ጉዳይ ከወንጀል ምርመራ አልፎ ትልቅ የፖለቲካ መጠቀሚያ የሆነበት ምክንያት እጅግ ውስብስብና እጅግ ብዙዎችን የሚነካ ስለሆነ ነው። ኤፕስታይን ከእስራኤል ሞሳድ፣ ከአሜሪካ ሲአይኤ እና ከሳውዲ አረቢያ የደህንነት መረቦች ጋር ግንኙነት ነበረው የሚሉ መረጃዎች ጉዳዩን ከሀገር ውስጥ ወንጀል ወደ ዓለም አቀፍ የዲፕሎማሲያዊ ምስጢር አሸጋግሮታል። ላሪ ሰመርስ በኢሜሉ የጠቀሰው የሳውዲ ጉዞና የኢራኑ የአህመድ ነጂድን ስም መነሳትም የዚህ ትልቅ ማሳያ ናቸው። በኤፕስታይን መዝገብ ውስጥ የሀገራችን የትምህርት ሚኒስቴር ኃላፊ የሆኑት ዶክተር ብርሃኑ ነጋ ሳይቀር ስማቸው የሚጠቀሱት ሰዎች ተራ ግለሰቦች አይደሉም። የኤፕስታይን መዝገብ ልዩ የሚያደርገውም ይሄው ነው። መዝገቡ ተራ ወንጀለኞችን ሳይሆን የዓለማችንን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ከፍተኛ የኃይል እርከን ላይ ያሉ ሰዎችን ጠቅልሎ የያዘም ጭምር ነው። የምዕራቡ ዓለም ፖለቲከኞችና መሪዎች እንዲሁም የአረብ ነገስታትና ባለሀብቶች በመዝገቡ ውስጥ በግልጽ የማይታወቁ ነገር ግን የደህንነት ተቋማትን ሲአይኤን፣ ሞሳድን የሚመሩ ሰዎች ስም ዝርዝር መኖሩም ጉዳዩን አደገኛ አድርጎታል። የኤፕስታይን ፋይሎች ለዓመታት ተደብቀው ቆይተው አሁን ከቅርብ ጊዜ ወዲህ የሚለቀቁትም በአጋጣሚ አይደለም። እኛ እንድናውቀው የተፈለገው ብቻ በተፈለገው ሰዓት እንዲለቀቅ የማድረግ ትልቅ የማጣሪያ ፊልተሪንግ ስራም እየተሰራ ነው። ይህ ማለት አሁን የምናየው የኤፕስታይን ጩኸት ከጀርባው እየተከናወነ ያለን ሌላ ትልቅ ነገር ለመደበቅ የታለመ ጭስ ስሞክ ስክሪንም ጭምር ነው። የዚህ ታሪክ መነሻ የጊስሌን አባት ሮበርት ማክስዌል ናቸው። እሱ የብሪታንያ የሚዲያ ባለሀብት ቢሆንም ከሞተ በኋላ ግን ለእስራኤል ሞሳድ ይሰልል እንደነበረም ታውቋል። ሮበርት ማክስዌል በ1991 በባህር ላይ በምስጢር ሲሞት እስራኤል ውስጥ እንደ ሀገር ጀግና ነበር የተቀበረው። በወቅቱ የነበሩት ጠቅላይ ሚኒስቴር ይስሐቅ ሻሚር ለእስራኤል ካደረገው በላይ ማንም አላደረገም ብለውታል። ጊስሌን ማክስዌል አባቷ የገነባውን ይህንን የስለላና የኃይል ትስስር በቀጥታ ለኤፕስታይን ጥቁር መዝገብ ብላክሜል ስራ ማውለዋለች ተብሎም ይታመናል። ሮበርት ማክስዌል ሌዲ ጊስሌን በተሰኘው የግል መርከቡ በልጁ ስም በተሰየመችው በካኒራ ደሴቶች አቅራቢያ እየተጓዘ ሳለ ነው የጠፋውም። በኋላም አስክሬኑ በባህር ላይ ተንሳፎም ተገኝቷል። በወቅቱ ልቡ ቆሞ በድንገት ወደ ባህር ወደቀ ወይም ራሱን አጠፋም ተብሎ ነበር። ነገር ግን ብዙ የሕክምና ባለሙያዎች በአስክሬኑ ላይ የታዩ ምልክቶችም ከጆሮ ጀርባ የነበረ ጉዳት በኃይል ተገፍቶ ወደ ባህር እንደተጣለም ያመለክታል ብለው ተከራክረዋል። በወቅቱ ማክስዌል በቢሊየን የሚቆጠር ዶላር ዕዳ እንደነበረበትም ተነግሯል። ከሰራተኞቹ የጡረታ ፈንድ ላይ ገንዘብ ሰርቆ እንደነበረም ተነግሯል። የድርጊቱ ለእስራኤል መንግስትና ለሞሳድ ራስ ምታት መሆን ጀምሮም ነበር። ማክስዌል ገንዘብ ለማግኘት ሲል የሞሳድን ሚስጢሮች ለሌሎች አሳልፎ ሊሰጥ ይችላል የሚል ስጋትም ስለነበረ ሚስጢሩን ይዞ እንዲቀበርም ተደርጓል ተብሎ ይታመናል። የሮበርት ማክስዌል ሞትም ለኤፕስታይን መንገድ የከፈተ ክስተት ነውም ተብሎ ይታሰባል። ሮበርት ማክስዌል ከሞተ ከጥቂት ጊዜ በኋላ ኤፕስታይን ከልጁ ከጊስሌን ጋራም ጥብቅ ግንኙነትን መሰረተ። ብዙ ተንታኞች እንደሚሉት ኤፕስታይን የሮበርት ማክስዌል ባዶ ቦታ እንዲተካም በሞሳድ የተቀጠረ አዲስ ሰውም ነው ይሉታል። ሮበርት ማክስዌል ሲሞት የጀመረው የስለላና የብላክሜል ሥራ በኤፕስታይን በኩል እንዲቀጥልም ተደረገ ማለት ነው። ሮበርት ማክስዌልን የገደለው ሞሳድ ስለመሆኑ ፍርድ ቤት የደረሰበት ማስረጃ ባይኖርም የቀብር ስነ ስርዓቱ ግን ብዙ ይናገራል። በእስራኤል ማውንት ኦፍ ኦሊቭስ በተባለው ቅዱስ ስፍራ
በ6 የእስራኤል የደህንነት ተቋማት መሪዎች ታጅቦ መቀበሩ ተራ ባለ ሀብት ሳይሆን የሀገሪቱ ከፍተኛ ምስጢር ጠባቂ እንደነበረም ያረጋግጣል። ይህ ታሪክ ጄፍሪ ኤፕስቲን በ2019 በእስር ቤት ውስጥ ራሱን አጠፋ ሲባል ለምን ብዙ ሰዎች እንዳላመኑም ትልቅ ማሳያ ነው። ኤፕስቲን በሞተበት ሌሊት በእስር ቤቱ የነበሩ 2 የደህንነት ካሜራዎች በቴክኒክ ብልሽት ምክንያት ሥራ አቁመው ነበር። ጠባቂዎቹም በዛ ሌሊት ተኝተው እንደነበረና በኋላም መዝገቡ ላይ የውሸት መረጃ እንደጻፉም አምነዋል። ብዙዎች እንደሚሉት ኤፕስቲን ዲድንት ኪል ሂምሰልፍ፣ ኤፕስቲን ራሱን አልገደለም። ይህ አባባል 2 ትርጉም አለው። ወይ ተገድሏል ወይ ደግሞ በሕይወት አለ፣ ግን ሞቷል ተብሎም ተነግሯል። ኤፕስቲን ለዓለም ሀያላን ሰዎች እንደ ሞሳድ ወይም ሲአይኤ በጣም ጠቃሚ ከሆነ እንዲሞት ከማድረግ ይልቅ ስሙንና መልኩን ቀይሮ እንዲሰወር ማድረግ ለነሱ የተሻለም አማራጭ ሊሆን ይችላል። ሎሊታ የሚለው ስም በኤፕስቲን ኬዝ ውስጥ ተራ መጠሪያ ሳይሆን የጠቅላላው የወንጀል መረብ ማንነት፣ አይደንቲቲና ፍልስፍና መገለጫ ነው። በኤፕስቲን መኖሪያ ቤት ውስጥ የዚህ መጽሐፍ የመጀመሪያ እትም በክብር ተቀምጦ መገኘቱና በሴቶች አካል ላይ ከሚጻፉ ጽሑፎች ጋር ያለው ግንኙነት እጅግም አስገራሚ ነው። በቪላዲሚር ናቦኮቭ የተጻፈው ሎሊታ መጽሐፍ አንድ በዕድሜ የገፋ ሰው በአንዲት የ12 ዓመት ሴት ልጅ ላይ ያለውን ጤናማ ያልሆነ ፍቅር የሚያሳይም ነው። ኤፕስቲን ሎሊታ የሚለውን ስም ለግል አውሮፕላኑ ሎሊታ ኤክስፕሬስ መጠሪያነትም ተጠቅሞታል። ይህ የሚያሳየው ድርጊቱን እንደ ወንጀለኛ ሳይሆን እንደ ልዩ ጥበብ ወይም ፍልስፍና ያየው እንደነበረ ማሳያም ነው። የሮስቺልድ ቤተሰብ ስም በኤፕስቲን ፋይሎች ውስጥ መጠቀሱ በዚህ ጉዳይ ላይ ትልቅ አውድ የሚሰጥ ነው። የሮስቺልድ ቤተሰብ ለዘመናት በዓለም የፋይናንስ ስርዓት ላይ ባላቸው ከፍተኛ ተጽዕኖ የሚታወቁም ናቸው። የሮስቺልድ ቤተሰብ አባላት በኤፕስቲን መዝገብ ውስጥ መገኘታቸው ኤፕስቲን ተራ የሀብታም ደላላ ሳይሆን እጅግ ጥንታዊና ኃያል ከሆኑት የዓለም የገንዘብ ስርዓት መሪዎች ጋራም ቀጥተኛ ግንኙነት የነበረው ሰው መሆኑን ያረጋግጣል። የሮስቻይልድ ቤተሰብ በእስራኤል ምስረታና ደህንነት ላይ ታሪካዊ ሚናም አላቸው። የፖለቲካ ተንታኞች እንደሚሉት ኤፕስቲን ለሞሳድ የሚሰበስበው መረጃ የመጨረሻ ግቡ የሮስቻይልድ ቤተሰብን ጨምሮ ለታላላቅ የፋይናንስ ኃይሎች መረጃ በማቀበል የዓለምን ኢኮኖሚና ፖለቲካ ለመዘወር ብላክሜል ለማድረግም የታሰበ ነው ይሉታል። የሮስቻይልድ ስም በፋይል ውስጥ መኖሩ ኤፕስቲን በዓለም ላይ ያሉትን 7ቱ ኃያላን ኢላይትስ በአንድ ክሬ ማሰር አቅም እንደነበረው ያሳያል። የሮስቻይልድ ቤተሰብን በተመለከተ የሚነሳው አጀንዳ የታሪክና የፖለቲካ ተንታኞች ለዘመናት ሲከራከሩበት የኖረ ጉዳይም ነው። ቤተሰቡ ከሁለተኛው የዓለም ጦርነት በፊትም ሆነ በኋላ በዓለም ፖለቲካና ኢኮኖሚ ላይ ያላቸው ተጽዕኖ የጥላ መንግስት ዲፕ ስታተስ እስከመባልም አድርሷቸዋል። ሮስቻይልዶች የኤፕስቲን ፋይል አካል መሆናቸው የሚያሳየው ጉዳይ ስለ አንድ ግለሰብ ወሲባዊ ወንጀል ሳይሆን ዓለምን በማይታይ ክር ስለሚዘውሩ ኃይሎች መሆኑንም ግልጽ ያደርገዋል። እነዚህ ኃይሎች መረጃን እንደ ጦር መሳሪያ በመጠቀም መንግስታትን መጣልና ማንሳት እንደሚችሉ ኤፕስቲን ትልቅ ማሳያም ነው። ይህ ብቻ ሳይሆን የሮስቻይልድ ስም በኤፕስቲን ፋይል ውስጥ መነሳቱ ብቻ ሳይሆን ኤፕስቲን ከሕግ በላይ ሆኖ ለዓመታት የፈጸማቸውን ድርጊቶች አንድ ትልቅ እውነታም ያመለክታል። ከመንግስታት በላይ የሆኑ ድንበር የለሽና እጅግ ኃያል የሆኑ ተቋማት ግሎባሊስት ኢንቲቲስ መኖራቸውንም አንዱ ማሳያ ነው። ሞሳድ፣ ሲአይኤ እና ኤም16 አንዳንዴ ከመንግስታቸው ትዕዛዝ ውጪ በራሳቸው ጥላ ዲፕ ስቴት ውስጥም ይሰራሉ። ኤፕስቲን የዚህ ሁሉ ተቋም የጋራ መስሪያ ቤትም ነበር። አንዱ ለአንዱ መረጃ የሚለዋወጥበት፣ ተቃዋሚዎችን የሚያጠምዱበትና ፖለቲከኞችን የሚቆጣጠሩበት ማዕከል እንደሆነም ይዘገባል። እነዚህ ሁሉ ተቋማት ሴፋር እና ባይልደርበርግ ግሩፕ በዓለም ፖለቲካ ውስጥ የጥላ መንግስት ዲፕ ስቴት ዋና ማዕከላት ተደርገውም ይወሰዳሉ። ኤፕስቲን ከእነዚህ ተቋማት ጋር የነበረው ግንኙነት እሱ ለተራ ባለ ሀብቶች ሳይሆን ለዓለም አቀፋዊ የኃይል መዋቅር ግሎባል ስታቢሊሽመንት ይሰሩ ለነበሩ ኃይሎችም ቁልፍ ሰው እንደነበረም ያሳያል። ሴፋር በአሜሪካ የውጭ ጉዳይ ፖሊሲ ላይ ከፍተኛ ተጽዕኖ ያለው እጅግ ኃያል ተቋም ነው። የአሜሪካ መንግስት ከጀርባ ሆኖ የሚመራበት ቦታም ተብሎ ይጠራል። ጄፍሪ ኤፕስቲን የዚህ ተቋም አባልም ነበር። ለዓመታት ከፍተኛ ገንዘብ ለተቋሙ ቢለግስም ዲዩዝ መልክ ይከፍል ነበር። በሴፋር ውስጥ ያሉትን ሰዎች ለአሜሪካ ፕሬዝዳንቶች፣ የሲአይኤ ዳይሬክተሮችና የባንክ መሪዎችም የሚመርጡ ናቸው። ኤፕስቲን እዚህ ውስጥ መገኘቱ በዓለም ዙሪያ የሚደረጉ የመንግስት ለውጦችና ፖሊሲዎች ላይ
መረጃ እንዲያገኝና ሚስጥራዊ ሰዎችን እንዲገናኝ ኔትወርኪንግ እንዲሰራም በር ከፍቶለታል። በሲኤፍአር ስብሰባዎች ላይ የሚወሩት ነጥቦች ለህዝብ ይፋም አይሆኑም። ኤፕስቴን እዚህ ውስጥ ሆኖ የትኛውንም ባለስልጣን በጥቁር መዝገቡ ብላክሜል መያዝ እንዳለበትም ይለይ ነበር ተብሎ ይታመናል። ቢልደርበርግ ግሩፕ ይህ ደግሞ ከሲኤፍአር ይበልጥ ሚስጥራዊ የሆነ በአውሮፓና በአሜሪካ ያሉ 120 150 የሚሆኑ እጅግ አያላን ሰዎች፣ ነገስታት፣ ጠቅላይ ሚኒስቴሮች፣ የባንክ ባለቤቶች በዓመት አንድ ጊዜ የሚሰበሰቡበት ቡድን ነው። ኤፕስቴን ራሱ በስብሰባው ላይ ስለመገኘቱ የተረጋገጠ ማስረጃ ባይኖርም የሱ የቅርብ ጓደኞችና የጥቁሩ መዝገብ አባላት ግን የዚሁ ቡድን ቋሚ ተሳታፊዎች እንደሆኑ ይታመናል። ዴቪድ ሮክፌለር፣ ሄነሪ ኪሲንጀር እንዲሁም የሮስቻይልድ ቤተሰብ አባላት የቢልድበርግ ቁልፍ ሰዎችም ናቸው። ኤፕስቴን ለእነዚህ ሰዎች አገልግሎት፣ መረጃና መዝናኛ በማቅረብ በቡድኑ ውሳኔዎች ላይ ተጽዕኖ ለማሳደርም ይሞክር ነበር። ሲኤፍአር እና ቢልድበርግ ዓለምን ወደ አንድ ማዕከላዊ ቁጥጥር ግሎባል ገቨርናንስ የመውሰድ ዓላማም አላቸው ይባላል። የማለት ኤፕስቴን የሲስተሙ ውጤት እንጂ ዝም ብሎ የተፈጠረ ወንጀለኛም አይደለም። አሁን ሰነዶች እንዳይወጡ የሚታገሉትም እነዚሁ ተቋማቶች ናቸው። የኤፕስቴን የቅርብ ወዳጅ የነበረው ቶም ባራክ የአሜሪካው ቢሊዮነር ከባህረ ሰላጤው ሀገራት ጋር ጥልቅ ግንኙነት ነበረው። በዚህ በኩል ኤፕስቴን ከከፍተኛ የኤምሬትስ ባለስልጣናት ጋር እንዲገናኝ መንገዱም ተመቻችቶለት ነበር። ቶም ባራክ በኤፕስቴን ፋይል ውስጥ ጥልቅ ቦታ ያለው ይህ ቢሊዮነር ለኢማራትና ለሳውዲ በዋይት ሃውስ ውስጥ ድልድይ ሆኖ የሚያገለግል ነበር። የአረብ ባለሀብቶች የንጉሳውያኑን ቤተሰቦች ስም በኤፕስቴን መዝገብ ውስጥ መገኘታቸውም የኤፕስቴን ኦፕሬሽን ግሎባል ወይም ዓለም አቀፋዊ መሆኑን ያረጋግጣል። ገንዘብ ባለበት፣ ስልጣን ባለበትና ሚስጥር ባለበት ሁሉ ኤፕስቴን ነበር። የኤፕስቴን መረብ ከምዕራብ ዓለም አልፎ እስከ መካከለኛው ምስራቅ ድረስ ምን ያህል ሰፊ እንደነበረ የሚያሳይ ትልቅ ማስረጃም ነው። በኤፕስቴን ጥቁር መዝገብ ሊትል ብላክ ቡክ ውስጥ የበርካታ የሳውዲ መኳንንት ስሞችና ስልኮችም ተገኝተዋል። አንዳንዶቹ ከኤፕስቴን ጋር በኒውዮርክና በፓልም ቢች በተለያዩ ድግሶች ላይ አብረውም ይታያሉ። እንደ ኒውዮርክ ታይምስ ዘገባ በኤፕስቴን የኒውዮርክ መኖሪያ ቤት ውስጥም ኤፕስቴን ከመሐመድ ቢን ሰልማን ጋራም የተነሳውን ፎቶ ሰቅሎት ነበር። በኤፕስቴን ሰነዶች ውስጥ የኢማራት ከፍተኛ ባለስልጣናትና የቅርብ አማካሪዎቻቸው ስምም ተደጋግሞ ይነሳል። ካሾግጂ በተገደለበት ወቅትም ብዙ የፖለቲካ ተንታኞች ግድያውን ኢማራት ኤምቢዜድ አቅዶት ሳውዲ ኤምቢኤስ ላይ እንዲላክም አድርገዋል የሚል መላምትን አቅርበው ነበር። በኤፕስቴን ፋይል ውስጥ እነዚህ ሁለት መሪዎች ስማቸው አብሮ መነሳቱ በመካከላቸው የነበረውን ግንኙነት የመተማመን ሳይሆን አንዱ ሌላውን በሚስጥር የመቆጣጠር ሊቨሬጅ እንደነበረም ያሳያል። በአጭሩ መረጃ በሰፊው የሚነገር ቢሆንም በሕግ ደረጃ የተረጋገጠ ሰነድ ግን እስካሁን አልቀረበም። ሆኖም ኤፕስቴን በእነዚህ ኃያላን መሪዎች መካከል የነበረውን የሚስጥር መለዋወጫ ሚና መጫወቱም አይካድም። በኤፕስቴን መዝገብ ውስጥ የኳታር ንጉሳዊ ቤተሰብ አባላትና የኳታር ኢንቨስትመንት ባለስልጣናት ስም መኖሩም የተረጋገጠ ነው። የ2017ቱ የባህረ ሰላጤው ሀገራት ውዝግብ ኳታር ዲፕሎማቲክ ክራይሲስ በፋይሉ ውስጥም መነሳቱ ኤፕስቴንና መረቡ በእነዚህ ሀገራት መካከል እንደ መረጃ አቀባባይ ወይም መሳሪያ ያገለግሉ እንደነበረም ያሳያል። ኤፕስቴን ከኳታር ባለሀብቶች ጋር ቢሊዮን ዶላሮችን የሚያንቀሳቅሱ የኢንቨስትመንት ስምምነቶችን ለመፍጠርም ይሞክር ነበር። በኒውዮርክ እና በለንደን ያሉ የኳታር ንጉሳዊ ቤተሰቦች ንብረቶችም ከኤፕስቴን መኖሪያ ቤቶች ጋር ቅርብ በመሆናቸው ማህበራዊ ግንኙነታቸው ጥልቅ ነበር። አዚዛ የምትባለው ሴትና የላከችው የካባ ጨርቅ ሂሻዋ ጉዳይ ትልቅ የፖለቲካ ውዝግብንም አስነስቷል። በኤፕስቴን መዝገብ ላይ አዚዛ የሚል ስምም በግልጽ ሰፍሯል። ስለ ማንነቷ ሁለት ዋና ዋና መላምቶች አሉ። ሳውዳዊት ናት የሚለው ወገን የካባ ጨርቅ ብጣሽ ኪሷ ማግኘት የሚችሉት ለሳውዲ ንጉሳዊ ቤተሰብ በጣም ቅርብ የሆኑ ሰዎችም ብቻ ናቸው። ስለዚህ ይህችን ስጦታ ለኤፕስቴን የላከችው ሴት ከሳውዲ ከፍተኛ ባለስልጣናት ጋራም ጥልቅ ትስስር ያላት ሳውዳዊት መሆን አለባትም ይባላል። ኢማራቲ ናት የሚለው ወገን በአንጻሩ ደግሞ ሴትየዋ የተባበሩት አረብ ኤምሬትስ ዜጋ እንደሆነችና ለኤምሬትስ መሪዎችም በተለይም ለኤምቢዜድ መረጃ የምታቀብል መልእክተኛ ነበረች የሚሉ መረጃዎችም አሉ። የካባ ጨርቅ በእስልምና እምነት እጅግ የተቀደሰና ለማንኛውም ሰው የማይሰጥ ሲሆን ይህ ጨርቅ ለኤፕስቴን መሰጠቱ የጥያቄ ምልክትንም አስነስቷል። ይህ ስጦታ ያበረከተችው ይህቺው ሴት አያይዛም ስለ ዘረመል ምርመራ
ዲኤንኤም አንስታለች። ኢሜሉ ላይ ሌላ ጥያቄ ምልክት ያስነሳ ጉዳይ የምን ለማን ነው ምርመራው? እዚህ ጋር ደግሞ ሌላ ትኩሳት። የሞሮኮ ንጉሥ መሐመድ ስድስተኛው ስምም በዚሁ ስብስብ የኤፕስቲን መረብ ውስጥ በተዘዋዋሪም በቀጥታም ተጠቅሷል። ነገር ግን እንደ ልዑል እንድሪው ወይም ቢል ክሊንተን በግልጽ ከኤፕስቲን ጋራም አብሮ ታይቷል የሚል ፎቶ ማስረጃዎችም የሉም። ታዋቂው ግብፃዊ አክቲቪስትና የቴክኖሎጂ ባለሙያም ዋይል ጎይንም ስምም ከጄፍሪ ኤፕስቲን ፋይል ጋራም ተያይዞ ስማቸው ከተነሳ ውስጥ አንዱ ነው። እንደ መረጃዎቹ ከሆነ ዋይል ጎኒም ከኤፕስቲን ጋር የተገናኘው በ2014 አካባቢም ነበር። በ2011 የግብፅ አብዮት የታሪር አደባባይ ተቃውሞ ወቅት ዋይል ጎኒም ወጣቶቹን በማስተባበር ትልቅ ሚናን እንደተጫወተም ይነገራል። ያ አብዮት የፕሬዝዳንት ሆስኒ ሙባረክን አገዛዝ ሲገለብጥ በመቀጠልም በተደረገው ምርጫ ሙስሊም ወንድማማቾች ሙስሊም ብራዘርሁድ የተሰኘውን ድርጅት በከፍተኛ ድምፅ አሸንፎ መሐመድ ሙርሲም ፕሬዝዳንት ሆኑ። መሐመድ ሙርሲ ስልጣን በያዙ በአንድ ዓመት ውስጥ በወታደራዊ መፈንቅለ መንግስት መወገዳቸው የክልሉ ሀያላን ሳውዲና ኢምራት ለሙስሊም ብራዘርሁድ ለዚህ ቡድን የነበራቸውን ጥላቻም ያሳያል። ዋይል ጎኒም በፌስቡክ የጀመረው አብዮትም አረብ ስፕሪንግ በመጨረሻም ሙስሊም ወንድማማቾች ሙስሊም ብራዘርሁድን ወደ ስልጣን አመጣ። ነገር ግን ያ ድል ብዙ ሳይቆይ ወደ ውድቅና ወደ ሽብርተኝነትም ስያሜ ተቀየረ። በጄፍሪ ኤፕስቲንና በሊቢያው የቀድሞ መሪ ሙአመር ጋዳፊ ቤተሰቦች መካከል የነበረው ግንኙነት በፋይሎች ውስጥ ከተጠቀሰበት እጅግ አስገራሚ የፋይናንስ ሚስጥሮችም አንዱ ነው። ኤፕስቲን የሊቢያ መንግስት ቢሊዮን ዶላሮችን ለማንቀሳቀስና ለማሸሽ ጥረት ማድረጉን በተለያዩ የምርመራ ሰነዶች ኢሜልም ተገልጿል። ኤፕስቲን ከጋዳፊ ልጅ አልኢስላሚ ጋዳፊ ጋርም የጠበቀ ግንኙነት ነበረው። በ2011 የሊቢያ አብዮት ከመፈንዳቱ በፊት ኤፕስቲንና ሰይፍ አልኢስላምም ለንደን ውስጥ በተገናኘው የሊቢያ መንግስት ሀብት ኢንቨስት ለማድረግም ተወያይተዋል። በፋይል ውስጥ እንዳለው ኤፕስቲን ከጋዳፊ ቤተሰብ ጋር የነበረው ቅርበት ተጠቅሞ የሊቢያ ገንዘብ ወደ ግል ኩባንያ ወይም ወደ ወዳጆቹ ባንኮች ለማሸሽም ሞክሯል። ለዚህም ሲባል የጋዳፊ ልጆች በኤፕስቲን የኒውዮርክ መኖሪያ ቤቱና በፓሪስ በሚገኙ ድግሶች ላይ እንዲገኙም ይደረግ ነበር። ልክ እንደ ሌሎቹ የአረብ መሪዎች የጋዳፊ ልጆችም በኤፕስቲን የመዝናኛ መረብ ውስጥ መግባታቸው ለምዕራባውያን የስለላ ድርጅቶች ትልቅ ግብአትም ሰጥቷል። በ2011 የሊቢያ አብዮት ሲፈነዳ ኤፕስቲን በእጁ የነበረው የጋዳፊ ልጆች ምስጢርንም የገንዘብ ዝውውርም ይሁን የግል ቅሌት ለምዕራባውያን አሳልፎ ሰጥቶ ሊሆን ይችላል የሚል ጥርጣሬም አለ። ስኳር ወይም ሱገር በሚለው ቅጽል ስሙ የሚታወቀውና የመናዊ ዝርያ ያለው ታዋቂው ቢሊዮነር ሮበርት ቻንጉይዝ በኤፕስቲን ፋይሎች ውስጥ ስማቸው ከተጠቀሱ ባለሀብቶች ውስጥም አንዱ ነው። የዞህራን ማምዳኒ እናት ሚራ ናይርም በኤፕስቲን ጥቁር መዝገብ ብላክ ቡል ውስጥ ስሟና ስልኳም ተገኝቷል። ሚራ ናይር በህንድና በሌሎች ሀገራት ለሚገኙ ታዳጊዎች የፊልምና የኪነ ጥበብ ስልጠና የምትሰጥባቸው ድርጅቶች እንዳላትም ይነገራል። በኤፕስቲን መዝገብ ውስጥ ስሟ መገኘቱ በራሱ ወንጀል ባይሆንም የግለሰቧ የሥራ መስክ ከሕፃናት ጋር መሆኑ ግን የአጋጣሚ ጉዳይ እንዳልሆነም ያደርገዋል። ዶናልድ ትራምፕ በቅርቡ ይፋ የሆኑት የኤፕስቲን ሰነዶች ውስጥ በተደጋጋሚም ተጠቅሷል። ጆሃናስ ጆበርግ የተባለችው ተጎጂ ኤፕስቲን ስለ ትራምፕ ያወራ እንደነበረም ገልጻለች። ትራምፕ በኤፕስቲን አውሮፕላን ውስጥ ጥቂት ጊዜያት መጓዛቸውን በሰነዱም ተመዝግቧል። እስካሁን በወጡትና ለሕዝብ ግልጽ የሆኑት የፍርድ ቤት ፋይሎች ውስጥ አንዲትም ሴት ዶናልድ ትራምፕን የወሲብ ጥቃት ፈጽሞብኛል ብላ በኤፕስቲን መዝገብ ውስጥ ምስክርነትም አልሰጠችም። ጆሃና በሰጠችው ቃል ላይ ከዶናልድ ትራምፕ ጋር ወሲብ ፈጽመሻል ተብላ ስትጠየቅ አልፈጸምኩም ኖ ብላ በግልጽም መልሳለች። በ2016 አንዲት ሴት በ13 ዓመቷ ትራምፕ ጥቃት ፈጽሞብኛል ብላ ክስ መስርታ የነበረ ቢሆንም በኋላ ላይ ግን ክሱን በራሷ ፍቃድ አንስተዋለች። አሁን ፋይሉ ሲከፈት የድሮ ወሬ እንደ አዲስ እየተነሳም ይገኛል። በአሜሪካ ምርጫ እየተቃረበ በመሆኑ የትራምፕ ስም በኤፕስቲን ፋይል ውስጥ መኖሩ እንደ ትልቅ የፖለቲካ ማጣቀሻም እየዋለ ይገኛል። ባለፉት 2 ቀናት ውስጥ በወጡ ፋይሎችም ትራምፕ ኤፕስቲንን ያውቁ እንደነበረና አብረው እንደታዩ ቢገልጹም ትራምፕ የወሲብ ጥቃት እንደፈጸሙ የሚገልጽ ተጨባጭ ማስረጃ ወይም ምስክርነት ግን እስካሁን አልቀረበም። ትራምፕ ራሳቸውን ከዓመታት በፊት ኤፕስቲን መጥፎ ሰው መሆኑን አውቄ ግንኙነቴን አቋርጫለሁ ማለታቸውም ይታወሳል። የእንግሊዙ ልዑል አንድሪው ፕሪንስ በኤፕስቲን ፋይል ውስጥ ስማቸው ከተነሱ ሰዎች ሁሉ በከፋ ሁኔታ የተጎዱና
ተጨባጭ ክስ የቀረበባቸው ግለሰቦች ናቸው። ከሌሎች ታዋቂ ሰዎች በተለየ በእሳቸው ላይ የቀረበው መረጃ በድግስ ላይ ታይተዋል የሚል ብቻ ሳይሆን ቀጥተኛ የወሲብ ጥቃትም ፈጽመዋል የሚል ነው። ቨርጂኒያ ጄፍሬ የተባለችው ሴት በኤፕስቲንና በጊስሌን ማክስዌል አማካኝነት በ17 ዓመቷ ለሉል አንድሪው ተሰጥታ እንደነበረም በዝርዝር መስክራለች። ጥቃቱ በለንደን በኒውዮርክና በኤፕስቲን የግል ደሴት ላይ 3 ጊዜ ተፈጽሟልም ብላ ከሳለች። ሉል አንድሪው በቨርጂኒያ አቅፈው የሚታዩበትና ጊስሌን ማክስዌል በስተጀርባ የሚታዩበት ፎቶም በሚዲያ ትልቅ መነጋገሪያም ሆኗል። ምንም እንኳን በወንጀል ፍርድ ቤት ጥፋተኛ ባይባሉም የደረሰባቸው ጫና ከፍተኛ ነው። ንግሥት ኤልሳቤጥ ከመሞታቸው በፊት ወታደራዊ ማዕረጋቸውንና ሂስ ሮያል ሃይነስ ልዑልነታቸውን የሚገልጽ ስያሜም ተነጥቀዋል። ጉዳዩ ወደ ፍርድ ቤት ሄዶ ብዙ ምስጢር እንዳያወጣ ልዑሉ ለቨርጂኒያው ጁፍሬ በሚሊዮን የሚቆጠሩ ፓውንድም ከፍለው ከሱ በስምምነት ስቲልመንት እንዲዘጋም አድርገዋል። የኤሎን ማስክ ስምም በኤፕስቲን መዝገብ ውስጥ መገኘቱና እርሱ ደግሞ ጉዳዩን ለማስተባበል የሄደበት ርቀት ሌላኛው ትልቁ ድራማ ነው። ኤሎን መስክ በሰነዶቹ ውስጥ የተጠቀሱት እሱ እንደሚለው መገኘት ፈልጎ ሳይሆን ይልቁንም ኤፕስቲን ወደ እሱ ለመቅረብ ባደረገው ጥረትና በኤፕስቲን ረዳቶች በኩል በተላኩ ኢሜሎችም ነው። ቢል ጌትስ ከኤፕስቲን ጋር በተያያዘ ስሙ የጎላው ሚላ አንቶኖቭ ከተባለች ሩሲያዊት የብሪጅ ተጫዋች ጋር በነበረው ግንኙነትም ነው። ኤፕስቲን ይህችን ሴት ያውቃት ነበር። ለትምህርቷም ገንዘብ ከፍሎላታል። በ2017 ለቢል ጌትስም ኢሜል ልኮ ነበር። በ2017ም ኤፕስቲን ለቢል ጌትስ ኢሜል ልኮ ነበር። የኢሜሉ ይዘት ቢል ጌትስ ከዚህች ሴት ጋር የነበረውን ግንኙነት ለሚሊንዳ ጌትስ አሳልፌ እሰጣለሁ በሚል የማስፈራሪያ ብላክሜል ድምፅ ያለው እንደነበረም በዋል ስትሪት ጆርናልም ተዘግቧል። ቢል ጌትስ የአባላዘር በሽታ ይዞት ለሚስቱ በድብቅ አንቲባዮቲክ ሊሰጣት ፈልጎ የሚለውም ዝርዝር መረጃ ኦፊሻላዊ ማስረጃም የለውም። እስካሁን ይፋ በሆኑት የፍርድ ቤት ሰነዶች ወይም በታመኑ የዜና አውታሮች እንደ NYT፣ WSG፣ ሮይተርስ ውስጥ ይህንን የሚል ቀጥተኛ የኢሜል ቅጂም አልነበረም። ቢል ክሊንተንን በበረራ መዝገቡ ላይ ስማቸው በብዙ ተጠቅሷል። እንዲሁም የጆርጅ H.W. ቡሽ አባቱ ቡሽ ስምም በኤፕስቲን ጥቁር መዝገብ ሊትል ብላክ ቡክ ውስጥም ተጠቅሶ ተገኝቷል። ከቡሽ ቤተሰብ ውስጥ ከኤፕስቲን ጋር በቅርብ የተገናኘው ልጃቸው ኒል ቡሽም ነው። ኒል ቡሽ በኤፕስቲን የኒውዮርክ መኖሪያ ቤት ውስጥ መገኘቱና ከኤፕስቲን ጋር የንግድ ግንኙነት እንደነበረውም ሊያምን ችሏል። ይሁን እንጂ ኒል ቡሽ ኤፕስቲን መጥፎ ሰው መሆኑን አላውቅም ነበር በሚል መከላከያም አቅርቧል። ስማቸው በመዝገቡ ውስጥ መኖሩ ግንኙነት እንደነበራቸው ያሳያል እንጂ ወንጀል መፈጸማቸውንም አያረጋግጥም። ኤፕስቲን በ2008 በወንጀል ተከሶ እጅግ ቀላል ቅጣት ስዊተርት ዲል ሲያገኝ የያኔው አቃቤ ሕግ አሌክሳንደር አኮስታ ኤፕስቲን ከደህንነት ተቋማት ጋር ስለሚሰራ እንዳንነካውም ተናግሮናል ማለታቸው ከቡሽ ዘመን ጀምሮ የነበረውን የሚስጥር መረብ ጥበቃ አድርጎለት ይሆን የሚል ጥርጣሬም ይፈጥራል። በኤፕስቲን ደሴት ላይ ሕፃናትና ታዳጊዎች ለአሰቃቂ የወሲብ ጥቃት ይጋለጡ እንደነበረ በብዙ ምስክሮች ቃልና በፍርድ ቤት ሰነዶችም ተረጋግጧል። ኤፕስቲንና ጊስሌን ማክስዌል ሕፃናትን በማሰልጠን ለሃያላን ሰዎች ያቀርቡ እንደነበረም የታወቀ ሐቅ ነው። ይህ ራሱ በራሱ እጅግ ዘግናኝ ወንጀልም ነው። የሰው ሥጋ ብሉ ወይም ደምና ሥጋ ተመገቡ የሚሉት ወሬዎች በዋናነት የመነጩትም ኪዋነን ከተባለ የሴራ ትንተና አራማጅ ቡድንም ነው። እነዚህ ወሬዎች እስካሁን በአንድም የፖሊስ ምርመራ የኤፍቢአይ ሪፖርት ወይም በደሴቱ ላይ በነበሩት ምስክሮች ቃልም አልተረጋገጡም። አንደርክሮም ሃያላን ሰዎች ከሕፃናት ደም ወጣትነት የሚያድሱ መድኃኒትን ያወጣሉ የሚል ሰፊ ወሬም አለ። ይህ በሳይንስ ያልተረጋገጠና ከጥንት ጀምሮ ሰዎች ለማስፈራሪያነት የሚነገር የከተማ ተረትም ነው። ኤፕስቲንና ጓደኞቹ የፈጸሙት የወሲብ ጥቃት በራሱ ዓለምን ያስቆጣ ከባድ ወንጀልም ነው። ሆኖም የሰው ሥጋ በሉ የሚለው ወሬ በማስረጃ ያልተደገፈና ይበልጥ ሰዎችን ለማስደንገጥ ሾክ ቫልዩ የሚነገርም ነው። እስካሁን ድረስ በአሜሪካ የፌዴራል ምርመራ ቢሮ FBI ወይም በፍርድ ቤት በኩል ለሕዝብ ይፋ የተደረገ የወሲብ ጥቃት የሚያሳይ ቪዲዮም የለም። FBI በኤፕስቲን ቤቶች ውስጥ ብዙ ሲዲዎችን፣ ሃርድ ድራይቨሮችንና ካሴቶችን በቁጥጥር ስርም አውሏል። እነዚህም ቪዲዮዎች ግን እንደ ማስረጃ በፍርድ ቤት እንጂ ለሕዝብ መዝናኛነትም አይለቀቁም። በአሁኑ ሰዓት የምናገኘው መረጃ በሙሉ ሁለተኛ እጅ ሰከንድ ሃንድ ኢንፎርሜሽን እንደሆነም ይታወቃል።
እውነተኛው የወንጀል ቪዲዮ ወይም ዝርዝር መረጃ ያለው በመንግስት ፋይሎች ውስጥ ብቻም ነው። ስለዚህ በማህበራዊ ሚዲያ የምናያቸው ቪዲዮ አለ የሚሉ ብዙ ጊዜ የውሸት ወይም በኤአይ የተቀነባበሩ መሆናቸውንም ማወቅ ብልህነት ነው። በኤፕስቴን ጉዳይ ዙሪያ እውነተኛውን መረጃ ከሴራ ትንታኔዎች ኮንሲፓሬሲ ቲዮሪ ለመለየት ብቸኛው መንገድ በመንግስትና በፍርድ ቤት ይፋዊ ገጾች ላይ የሚወጡትን ሰነዶች ብቻ መመልከት ነው። ኤፕስቴን በኒውዮርክ በሚገኘው መኖሪያ ቤቱ ለሃያላን ሰዎች ልዩ ግብዣ ያደርግም ነበር። ሁሉም የኤፕስቴን ቤት እንግዳ፣ ሁሉም ደፋሪ ነው ማለት ባይቻልም ብዙዎቹ ለሥራ ብለው የተገኙም ናቸው። ነገር ግን ኤፕስቴን እነዚህን ሰዎች እንደ ሁማን ሺልድ ተጠቅሞባቸዋል። ቤቱ የንግድ ማዕከል ይመስል ነበር እንጂ ከጀርባው የዓለምን ሃያላን የሚያጠምድበት የሸረሪት ድር ነበር። በበረራ መዝገቡ ፍላይት ሎጎስ ላይ ስማቸው የተገኘ ሰዎች አውሮፕላኑ ውስጥ ስለነበሩ ብቻ ወንጀል ሰርተዋል ማለትም አይቻልም። በኒውዮርክና በፓልም ቢች በሚደረጉ የባለ ሀብቶች ድግስ ላይ አብሮ መገኘቱ በራሱ ወንጀልም አይደለም። ስማቸው የተጠቀሰ ሁሉ ወንጀለኛም አይደሉም። ሆኖም ሁሉም ንጹህም ናቸው ማለት አይቻልም። ኤፕስቴን የዚህ ትልቅ መረብ አቀናባሪ ብሮከር እንጂ ባለቤቱ አልነበረም። ኤፕስቴን የዚህ ግዙፍ የሸረሪት ድር አንድ ክር ብቻ ነው። ድሩን የፈተሉት ኃይሎች ገንዘብ፣ ስልጣንና የደህንነት ተቋማት እስካሉ ድረስ ሌሎች ኤፕስቴያኖች በሌላ መልኩ መፈጠራቸው መኖራቸውም አይቀሬ ነው። የዘትሩዝ ሚዲያ ቤተሰቦቻችን ለዛሬ የነበረን ትሩዝ ማህደር ይህንን ይመስላል። በሌላ መረጃ እስከምንገናኝ ቻናላችንን ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።